አብርሽ እንግዲህ እብደቱ እንደቀጠለ ነው። ምን ማለት ነው? ገና የናጡት ወተት እየጠጣ ያለ አንድ ፍሬ ህፃን አውጥቶ ከራሱ ጋር ማሳደር ምን ማለት ነው? ምን አይነት እብደት ነው? ልጁ ምን እየሆነ እንደሆነ ከጊዜ ወደ ጊዜ ይሄ ልጅ አሁን እየተረዳው ያለው ምንም ሰው የለውም አጠገቡ። በቃ ሃይባይ የለውም ነገሩ። ሃይባይ ቢናገረው ራሱ የሚሰማ ልጅ አይደለም። ምን ማለት ነው? አንድ ገና የናቱን ሽታ የናቱን ጠረን ገና የናቱን ጡት እየተጠባ ያለ አንድ በጣም ጨቅላ ህፃን ልጅ ከናት ጉያ ወስደ ከራስ ጋር ማሳደር ምን ማለት ነው? ምን አይነት ብልግና ነው ይሄ? ጋይስ ምን አይነት ብልግና ነው? በእውነት አብርሽ ምን እየሆንክ ነው? ጤና ልክ ነው? ግን ምናልባት ፋሚሊ በጣም ይቅርታ ለቃላት ስህተት አሁን ለምናገረው ቃላት፣ ግን ልጁ በጣም ግራ እየገባኝ ነው ያለው። ከጊዜ ወደ ጊዜ ግራ እየገባኝ ነው ያለው። የሚያደርገው ነገር እየሰራ ያለው ጥፋት ማለት ይቅር የማይባል ነገር ነው። በቃ አንድ ህፃን ልጅ በህግም ቢሆን እኮ በጣም ተገቢ አይደለም። ህግ ራሱ የሚፈርደው ለሩታ ነው። ለምንድን ነው ለሩታ የሚፈቅደው? አንድ ልጅ እስኪጠነክር ከናቱ ጋር ነው ፐርፌክት ቦታው ማድረግ ያለበት ከናቱ ጋር ነው። የናቱ ጡት እየጠባ ስንት ነገር አለ፣ መቀጨት አለ፣ ቅርሻት የሚባል ነገር አለ። እሱን አንድል ማድረግ ትችላለህ? ምን ማለት ልብስስ መቀየር ትችላለህ አንተ? የመጀመሪያ ልጅ ነው። ምንም አይነት ኤክስፒሪየንስ የለም። ከዚህ በፊት ልጅ የለም። ይሄ የመጀመሪያ ልጅ ሆኖ እንደዚህ አይነት እብደት፣ እንደዚህ አይነት ያልተገባ ነገር ማድረግ ከየት የመጣ ነው? ማለት እኔ አላቅም። አንዳንድ ውሳኔዎችን ሲወስን አብርሽ በጤናማ አእምሮ ትክክለኛ ነገር እያረገ ነው ብዬ አላስብም። እያረገ ያለው የሆነ ነገር ተጠቃቅሞ የሆነ ነገር ወስዶ ምናምን እየመሰለኝ ነው አሁን የሚመስለኝ። ያጪ ሳላቅም ሌላ ሱስ ይኑርበት አላቅም። ከዛ በኋላ ነው እንጂ የሰው ልጅ እንደሚያስበው እንዴት አንድ ወላጅ አባቱ የሆነ ሰው እንዴት ለልጁ መልካም ነገር እሱ የሚጠቅመውን እኔ ምንድነው እያለ ያለው አሁን እሱን ለማየት በሚሄድበት ጊዜ እዛ የሚፈጠረውን ነገር ምናምን አንተ ብትጎዳስ፣ ያንተ ስሜት ቢጎዳስ፣ ጭራሽ አንተ ብትጎዳስ፣ ልጅ ነው ይሄ ምንም ማያቀጻል ልጅ ነው። እንዴት ነው አንተ ልጁ ላይ የምትፈርደው? ምን አይነት ፍርድ ነው ልጁ ላይ የምትፈርደው? አንተ የራስን ጥቅም ለማስጠበቅ አንተ እዛ ጋር የሚሆኑት ነገር የደስታ ሁኔታ አናዶ ደስታ እያደረገ ያለው ነገር ደብሮ ደስታ እያደረገ ያለው ነገር አስጠልቶ እዛ ጋር አንተ ላይ የሚይዙት ሙድ በጣም ስለደበረ አንተ እዚህ ጋር ህፃን ልጅን መጉዳት አለብህ ወይ? ህፃን ልጅ እንዲህ መመታት አለበት ወይ? ጭንቅላቱ ከህፃንነቱ ምንድነው እያየ የሚያድገው? ምንድነው እያረክ ያለው አንተ አብርሽ? በእውነት ነው የምልህ በጣም ይሄ የልጅ ባህሪ ነው። የልጅ ባህሪ ነው። አንተ በጣም ትልቅ ልጅ ነህ፣ ማቹርድ ነህ፣ ትዳር ይዘሃል። ትዳር ቢፈርስም ማለት ነው ትዳር ውስጥ ገብተህ የምታቅ ልጅ ነህ። ስለዚህ ለራስ አይደለም ማሰብ ያለብህ፣ ለቀጣዩ ትውልድ ነው ማሰብ ያለብህ፣ ለልጅ ነው ማሰብ ያለብህ። ይሄ በጣም አላግባብና በጣም አስነዋሪ ተግባር ነው ያረክ ያለው አብርሽ። በእውነት ነው የምልህ ጋይስ። ምናልባት ስሜታዊ ሊሆን ይችላል፣ ግን ስሜታዊ ከሆንኩ አርሙኝ እናንተም። ግን እኔ ልክ መስሎ ስላልታየኝ ነው። በምንም መልኩ ልጁን እንደዚህ ማንከራተት ተገቢ ነው ብዬ አላስብም። በምንም መልኩ ማለት ነው ጋይስ፣ በምንም መልኩ ልጁን እንደዚህ ከቦታ ወደ ቦታ ማስኬድ፣ ከቦታ ወደ ቦታ ያዘዋወሩ ገና ህፃን ልጅ እኮ ነው ጋይስ። በእውነት ነው የምላችሁ ገና 1 ወር ምናምን ቢሆነው ነው ይሄ ልጅ እና ዋና ወስደዋለሁ ይላል ምናምን። አሩን ነው ምን ሆነ ነው አብርሽ? ምን ሆነሃል? ሊትራሊ ምንድነው የሆንከው? ፉክክር ጀመርክ። ትልቅ ልጅ ነህ አንተ፣ በዛ ላይ ወንድ ልጅ ነህ። እንደ ሴት ልጅ እንዴት ነው ኢሞሽናሊ አታች የምትሆነው? እሷ የምታረገውን ነገር እንዴት ላርግ ትላለህ? ወንድ ልጅ እኮ ስሜቱን ዋጥ ሲያረግ ነው ያዝ ሲያረግ ነው የሚያምርበት። ያዝ ያረጋል ስሜቱን። ምንም ነገር ተፈጠረ አንተ እሷ ሪያክት በምታረገው መንገድ ሩታ እያረገች ያለችው ነገር ልክ ነው እያልኩ አይደለም። ነገር ግን ሩታ እንደምታረገው ነገር አንተ ማረግ አለብህ። ይሄን ማሰብ አለብህ። ይሄ ወንድ ልጅ ባህሪ አይደለም። አንድ ወንድ ልጅ እንደዛ አያረግም። ሩታ እያረገች ያለችው ነገር ልክ ነው አይደለም። አንተ እያረክ ያለው ነገር በቀል ሪቬንጅ፣ እሷ በምትሄደው መንገድ እኔም ሄደበታለሁ። እሷ የምታረገውን ነገር እኔም ማረጋ። ምን ማለት ነው ይሄ? በተመሳሳይ ኢነርጂ እሷ የምታረገውን ጥፋት፣ እሷ የምትሰራውን ስራ በተመሳሳይ መልኩ ወንድ ልጅ በፍጹም እንደዛ ሪያክት ያደርጋል። ሌላው ደግሞ ከዚህ ቪዲዮ በጣም የታዘብኩት ነገር ምንድነው? ሄርሜላ በእውነት አንቺ ክብር የሚገባች ልጅ ነሽ። ሄርሜላ እየሰራሽ ያለሽው ስራ የዚህ ሁሉ ሜሳፕ ላይ የዚህ ሁሉ ችግር ላይ በእርግጥ ያንቺ እጅም እንዳለበት ሆኖ አሁን ልጁን ይዞ በመጣ ሰዓት እየሰጠሽው ያለው ሐሳብ በጣም እግዚአብሔርን በጣም የሚደነቅ ሐሳብ ነው። ሄርሜላ በጣም የሚሰማችሁ ከሆነ አቤላም ቢሆን ምን ሄርሜላ አስነክታ እንደሆነ አይታወቅም። ሄዚቴት ማድረግ ጀምረሃል። እንዴ አልነበርክም አንተ? ጠንካራ ልጅ ነበርክ። ጠንካራ ድምጽ ነበረው። ንግግር በጣም ተጽዕኖ የነበረው ልጅ ነህ።
ነገር ግን አሁን እያረክ ያለው ነገር አሁን እየመጣ ያለው ነገር በፍጹም ተቀባይነት የለውም። ይሄ ነገር በነገራችን ላይ ሩታ ወደ ህግ ብትሄድ የሚያስከስስን ጉዳይ ነው እያረክ ያለው። ገብቶሃል አይደለ? በሰብአዊ መብት ራሱ የሚያስከስስን ነገር ነው። እዛ ውስጥ መግባት ተገቢ አይደለም። እኔ አብርሽ በእውነት የተረዳሁት ነገር አንተ ሰው የለም፣ ሃይባይ የለም፣ ትልቅ ወላጅ የለም። ይሄን ነገር ተው። አንተ እንደዚህ አይነት ፉክክር ውስጥ አትግባ። እሷ ምንም ነገር ልታረግ ትችላለች። ወንድ እኮ ነው አንተ፣ ወንድ ነህ። ወንድ ልጅ እንደዚህ ያደርጋል እንዴ? አያደርግም እኮ። ሴት ልጅ ብታጠፋ እንኳን ስሜቱን ዋጥ አድርጎ ቢያመውም በጣም ቢጎዳም ስሜቱ ቢጎዳም ይጎዳ የኔ ባስ ብሎ ነው ዋጥ አድርጎ እሷን ትሪት የሚያደርገው። ጭራሽ እሷ በምትሄደው መንገድ ሩታም እንደዚህ አይነት ልጅ አልነበርሽ። ምን ያላቅም ከቅርብ ጊዜ ወዲህ ለማስቀናት ይሁን የምሮደሽው ይሁን ስለ ደስታ የሰጠናችሁ መረጃ አለ። ስለ ደስታ የነገርናችሁ ነገር አለ። መረጃውን ልከናል እኛ ከወንድሜ ጋር ሆነን ማለት ነው፣ ከጀርሚ ጋር ሆነን መረጃውን ልከናል። እናንተ ግን ስቲል ናው መረጃውን አላያችሁም ይሆናል፣ ንቃችሁት ይሆናል። ደስታ ለናንተ ህይወት ውስጥ የሚገባ ሩታ ደስታ ላንቺ የሚገባ ሰው አይደለም፣ በፍጹም አይደለም። ደስታ በጣም አደገኛ ባህሪዎች የነበሩበት ልጅ ነው። ሱሴ ነው ደስታ ሱሴ ነው። እንደውም ልጅ አለው። በነገራችን ላይ ያን ነገር ከናችሁ በጣም ከባዱ ነገር ምንድነው? ከሌላ ሴት አለች ልጅ አለው። ልጁን ኩዴ የመጣ ልጅ ነው። ይሄ ከናንተ ዝናና ገንዘብን መጠቃቀም ፈልጎ እንጂ ሩታን በትክክል ወዷትና አፍቅሯት ለሷ አስቦላት የሚኖር ሰው አይደለም ደስታ። ይሄን ነገር ደግሞ በትክክል ለናንተ አስረድተናል። ቪዲዮ ልከናል፣ መረጃ ልከናል። ከዚህ በላይ ምን እንደምትፈልጉ እኔ ሊገባኝ አልቻለም። በቃ ይቀናል አብርሽ፣ አዎ ይቀናል። ይሄ ተገቢ ነው አይደለም? በቃ ይሄን ነው እንድታስተካክል አብርሽ ምን ፈልገው። አብርሽ እንወዳለን። በነገራችን ላይ ያጠቃላይ አንተ ላይ ኮሜንት የምናረግ አንተን የምንከታተል ሰዎች በትክክል ምንድነው ለአንተ ጥሩ ፊሊንግ ነው ያለን። አንተ ስትወርቅ፣ ትዳር ሲበጠበጥ፣ ጓደኛ ስታጣ ማየት ስለማንፈልግ ነው ወደ ትክክለኛው መንገድ እንድትሄድ የሚያስፈልገው ነገር ሁሉ ምን ነግረ አንተ እንድትቃና። ነገር ግን እየጠመምክ ነው ያለው። በየጊዜው ያመጣ ያለው ሐሳብ ጥምም ያለ ምንም ያልተገባና ተገቢ ያልሆነ ነገር ነው እያረክ ያለው ማለት ነው። አላቅም ከዚህ ሐሳብ አላቅም ከዚህ መንገድ መች እንደምትመለስ መች ትክክል እንደምትሆን እኔ አላቅም። በትክክል ይሄ ቤተሰቦችን ያስከፋ እኛ ቤተሰቦችን ያስከፋና ያስደነቀጠ ጉዳይ ነው እያረክ ያለው። አብርሃም ሩታ መታለች መጨረሻ ላይ ልጁን ወደ ራሷ ጉያ ወደ እናትነት እቅፍ እንደምትመልሰው አመናችሁም አላመናችሁም ህፃን እያለ የምታስፈልገው እናቱ ናት። ፔሬድ ግልጽ ነው። አባት ያስፈልገዋል። አባት የትኛው ስቴጅ ያስፈልገዋል ሌላ ጥያቄ ነው። አሁን ባለበት እድሜ አሁን ባለበት ሰዓት ግን በትክክለኛ ለልጁ የምታስፈልገው እናቱ ናት። ሩታ ናት የምታስፈልገው። ታጠበዋለች፣ ትሪት ታደርገዋለች፣ ምግብ አለ፣ ስንት ነገር አለ። ህፃን ልጅ እኮ አይደለም እንዲህ ለማሳደግ መወሰን እንዲህ የተወሰነ ደቂቃ ይዛችሁት እንኳን በጣም እንክብካቤ የሚፈልግ ነገር ነው። አያያዛለሁ የራሱ የሆነ ልብስ የሚቀይሩበት መንገድ አለ። ቅርሻት አላቸው። የተለያየ ጊዜ ምግብ ሲበሉ ቶሎ ወደ ላይ የሚላቸው ነገር አለ። እሱን እንዴት ነው አንድ የምታደርገው? አንተ ወንድ ልጅ ነህ። የመጀመሪያ ልጅ ነው። በዛ ላይ የመጀመሪያ ልጅ፣ ሁለተኛ፣ ሶስተኛ ልጅ እንኳን ቢሆን ለአንተ ይሄ በፍጹም ከባድ የሆነ ነገር ነው። ሴቶችም ከፈጣሪ የተሰጣቸው ልዩ ስጦታ ሆኖ እንጂ ማለት ነው። ልጅ ማሳደግ እግዚአብሔር ነው የምላችሁ ከባድ ነገር። ከኔ ጋር ዋና ይሄዳል። ምን አይነት የህፃን ወሬ ነው እያወራ ያለው? ከኔ ጋር ጂም ይሄዳል፣ ከኔ ጋር ዋና ይሄዳል፣ ሱቅ ተልኮ ነው። አብዳል እንደ አብርሽ አብዳል። ህፃን እየሆንክ ነው። ዌክ አፕ ብሮ ዋትስ ጎይንግ ኦን? ምን ሆናል እንዴ? ንቃ እንጂ። እና በእውነት ቤተሰብ አላቅም፣ ዛሬ በጣም ኢሞሽናል አርጎኝ ነው ያለሁት። ስለዚህ ይሄን ነገር እንድታስተካክል እንፈልጋለን። ሩታም የላክልልሽን ቪዲዮ በትክክል እንድታዩ እንፈልጋለን። ፎቶ ማያይዘን ይላክ ነው። ይሄን ነገር በስነ ስርዓት አይተሽ አብርሽ አንተም ቢሆን አይተ ወደ ቀድሞ ነገር ብትመለስ በጣም ተገቢ ነው። ሄርሜላ በፍጹም በእናንተ ህይወት ውስጥ አስፈላጊ ሰው አይደለችም። ይሄንም የህፃን ወሬ የህፃን ጨዋታ ብታቆም በጣም ተገቢና አስፈላጊ ነው ብዬ አስባለሁ። ቤተሰብ የዛሬው ቪዲዮአችን ይሄን ይመስል ነበር። እንግዲህ በቀጣይ ቪዲዮ እንመለሳለን። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ቤተሰብ ሁኑ። ይመቻችሁ።